ብዙዎቻችን ከብዙሃኑ ጋር ለመመሳሰል ስንል ራሳችንን ለመሆን እንፈራለን። እሱም ብቻ ሳይሆን ብዙሃኑን ለመከተል ስንል ህልማችንን ጭምር እንተዋለን። እንደሚታወቀው ዓለማችንን የቀየሩት የዓለምን ህዝብ 1% እንኳን የማይሆኑ ጥቂቶች ናቸው። እነዛ ሰዎች ከህዝቡ ጋር ለመመሳሰል ራሳቸውን ደብቀው ቢሆን ኖሮ ዓለማችን እስካሁን ባልተቀየረች ነበር። ራሳችንን ሆነን ብዙሃኑን መጥቀምና ብዙ ተከታዮችን ማፍራትና መቀየር እየቻልን የራሳችንን ሐሳብና እምነት ጥለን ከሌላው ጋር መመሳሰል ተገቢ አይሆንም። ከሁሉም በፊት ለራስህ ትክክለኛና እውነተኛ ሰው ሁን። ብቻህንም ብትሆን እንኳን ህልምህን ለማሳካት ድፍረት ይኑርህ። ዛሬ ስትጀምረው ለነሱ መጨረሻው ስለማይታያቸው አሁን ላይደግፉህ ይችላሉ። ነገ በተግባር አሳክተህ ስታሳያቸው ግን ሁሉም ይከተሉሃል። ከልብ አመሰግናለሁ። ሰላም ሁኑልኝ።